መላው የክርስትና እምነት ተከታዮች እንኳን ደስ ያላችሁ። እንግዲህ እፎይ በቀጠሮ ቀን በቀጠሮ ሰዓት ለመወያየት ሬዲ ሆኖ ወንድማችን ተገኝቷል። እንኳን ደስ ያላችሁ የክርስትና እምነት ተከታዮች እንዲሁም የእስልምና እምነት ተከታዮች እፎይን የምትደግፉ እፎይን የምትከተሉ የእስልምና እምነት ተከታዮች እንኳን ደስ ያላችሁ በማለት እድሉን ላንተ ሰጣለሁ። የምትናገረው ነገር ካለ ሰዓታችን ደርሷል። አይ ቲንክ ኡስታዙ አላከልሽም? አዎ እስካሁን አላከም፣ እየተከታተልን ነው። ከታች ታይም በመያዝ የምታገለግለን ጆኒ ማታውቀው እንግዲህ አይ ዶንት ኖ ሙስሊም ትመስለኛለሽ። ሙስሊም ነሽ? ፐርሶናሊ አላውቅሽም። እንድትል ቪዲዮሽን አክሴፕት አድርጌያለሁ። ኡስታዙም አክሴፕት ስላደረገ ታይም በመያዝ ነገሮች ወደ ልባሌ እንዳይሄዱ ማኔጅ ታደርጊያለሽ። ዳሲት ከዛ ውጭ ያለ ነገር አይኖርም ማለት ነው። ባይዘዌ እፎይ እዚህ ጋር ለህዝብ እኔ እንትን የምለው እኔ ካላስፈለግኩኝ ራሱ ሁለታችሁን አገናኝቼ እኔ አውት መሆን እችላለሁ። ይሄ ኖ ኤክስኪውዝ። የዛሬውን ቀጠሮ የዛሬውን ፕሮግራም ለመቅረብ ምንም አይነት ለህዝቡ ኤክስኪውዝ የምናቀርብበት ቀን አይደለም። ለእናንተ ጆሪ ምቾት ካልሰጠቻችሁ ኡስታዝ ሁሶ ይምጣ። አንተ መጥተሃል፣ እንኳን ደህና መጣህ። ቴንኪው ሶ ማች። ኡስታዝ ሁሶ ይምጣ፣ ሁለታችሁን አገናኝቼ ለህዝብ እንኳን ደስ አላችሁ ብዬ አውቶ ሆናለሁ። እኔ ችግር የለም፣ ኖ ፕሮብሌም ማለት ነው። ሰዓት ለመያዝ የማስፈልጋችሁ ከሆነ ይዝላችኋለሁ፣ ችግር የለም። ፐርሶናሊ ችግር የለብኝም። ታይም ብትይዥልን ታይም ብትይዥ ችግር የለውም። ግን ውይይት ስለሆነ ዲቤት ስለሆነ ቱ ሳይድ እንትን መጠበቅ ስላለበት ኢንተረስትድ ካልሆነ ኡስታዙ አልፈልግም ካለ ችግር አፕሪሼት አድርገን አንችልም። አከብርላችኋለሁ። ህዝበ ሙስሊሙ ከጆኒ ጋር ጆኒን ምክንያት የሚያደርጉ ከሆነ ይሄን ውይይት ላለመቅረት ምንም አይነት ኤክስኪውዝ ስለማንቀበል ራሴን አውት አደርጋለሁ። ገስት ይላክ አስገብቼው ሁለታችሁን አገናኝቼ እንኳን ደስ ያላችሁ መላው የኢትዮጵያ ህዝብ ብዬ እኔ አውቶ ሆንላችኋለሁ። የዛሬውን ፕሮግራም ውይይት ላለማድረግ ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ምንም አይነት ማለት ምንም አይነት። ስለዚህ ኡስታዝ ሁሶ እባክህ ሌላ ነገር ሌላ ቁርሾን ትታችሁ ለህዝበ ሙስሊሙ ስትሉ ዛሬ ስለ አላህ ሱብሓነሁ ወተዓላ ትክክለኛ አምላክነት የምታወራበት ቀን ነው። ስለዚህ እባክህ ገስት በመላክ ቢያንስ እኛን ትተህን ዲን አልኢስላም ላይ ብቻ ዲፔንድ በመሆን ገስት ሆስት ላክልን፣ እባክህን ሆስት ላክልንና ሁለታችሁ ውይይታችሁ ጀምሩ። አትዘጊብን፣ አታንገላታን። አሁንም ህዝቡን አታንገላታብን ፕሊስ ወንድሜ እስታዜ እያልኩ ነው። እንግዲህ እየጠበቅን ነው። የክርስትና እምነት ተከታዮች እንኳን ደስ ያላችሁ። ስፖርት ጀምር ያለው በዛ ነው። ስፖርተኛ ነሽ? አዎ ስፖርተኛ ነኝ። እንደውም የወገብ ዳንስ እንደዚህ እየሰራው ምናምን ነገር ሌላ ነገር መስሏቸው እንደውም እሱን ራሱ እንደዚህ አይነት ሰው ቤት ሄደን ዛሬ እያሉ ምክንያት እየፈጠሩ ነበርና ኖ ኤክስኪውዝ። እኔ ሐኪም ቤት ሄጄ እኮ መርፌ ይስተኛል ግን በጣም ሾርት መርፌ ይስተኛል። ኧረ አሪፍ ነው። ወንድ ልጅ ቀጠን ሲል ነው እንደውም አሪፍ። አንቀመጥም ነው ጠይበን እንደሚባለው። በነገራችሁ ላይ በዚህ አጋጣሚ በጣም ተጫዋች ነው እፎይ ማለት ነው። ተጫዋች ነው። ብዙ ጊዜ ላይቭ ላይ ራሱ ተከታትላችሁት ከሆነ አንዳንዴ ይቀልዳል ምናምን ነገር። እንደውም እፎይ ለእፎይ የለቀቀውን ቪዲዮ አይታችሁታል? እሱን አይቼ ስቄ ልሞት እኔማ። እፎይ ለእፎይ አታወራም እንዴ ምናምን እያልከው አታወራም እንዴ ምናምን። ኧረ ኡስታዞቻችን ኡስታዞቻችን እባካችሁ እፎይ ተገኝቶላችኋል። እባካችሁ እፎይ ተገኝቶላችኋል።
እፎይ ተገኝቶላችሁ ይኸው ኑ እያላችሁ ነው። እባካችሁን እያልን እየለመንን ነው። ወደ ልመና ገብተናል። ኡስታዝ ሁሶ እባክህን ሆስት ላክልን ፕሊስ። ፎሎ አድርጌዋለሁ እንግዲህ ሰበብ እንዳሆነ አንተ ጋር ይታያል። አንተ ጋር ይታያል። እኔ ጋር ይታየኝም ጭራሽ አንተ ጋር ይታያል። ይኸው እስኪ ከታች እንግዲህ ያው እየጠበቅን ነው። ሙስሊሞች ሰርች አድርገው። እኔ ጋር ከታች የለም ጭራሽ። ሙስሊም ወንድሞች እህቶች ይኸው እፎይ ተገኝቷል። ውይይቱን ለማድረግ ፈቃደኛ ሆኖ በሰዓቱ ተገኝቷል። እባካችሁን ፖስት በመላክ ተባበሩ። ፖስት በመላክ ተባበሩ። ምንድን ነው እሱም ቢያለኝ እኮ የለም ከታች የለም። አይታይህም ጭራሽ ኢምራን አለ። አክሴፕት እንዳታረግ እሺ። አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ። አናስተናግድም ኢምራንን። ፕሊዝ ዶንት አክሴፕት ኢምራን ፕሊዝ። ኖ ድራማ ኖ ፖለቲካ። ይኸው እፎይ ተገኝቶላችኋል። ኡስታዝ ሁሶ እባክህን ወደ ገስትና እኔ አውት ኦፍ ግሩፕ ሆናለሁ። ችግር የለም አውት ኦፍ እሆነልሃለሁ። እስልምና ላይ ብቻ ፎከስ አድርገህ ሁለታችሁን አገናኝቼ ለህዝብ ይፋ አድርጌ እኔ እወጣልሃለሁ። እባክህን እግርና እጅህን ይዘህ እፎይ ብቻውን እንደተገኘ አንተ ይዘህና ፕሊስ እባክህን ኡስታዝ ሁሶ ሐቢቢ ያገልቢ ኦዲየንስ አንድ ክልልን ለማድረግ ያህል ከ3 ቀን በፊት ምን ተደረገ መሰላችሁ? ቤታቸውን ከፍተው ለእኔ ምንም ባልተነገረኝ ላይ ምንም ውይይት ባልተቀበልኩን ላይ የሌላ ቪዲዮዎችን ተቆራርጠው እፎይ ዛሬ ቤታችን ውይይት 8 ሆነን ስንጠብቀው ቀረ ተብሎ ተሰራ ማለት ነው። ይሄ ድራማ ነው። ማንኛችሁም የምታዳምጡን እንድሰሙ። ሰው ውይይት ፈልገው ነበረ። ይህም ኡስታዙ ፈልጓል ማለት ነው። ይኸው ባለው መሰረት ተገኝቻለሁ ከኡስታዙ ጋር ማለት ነው። ስለዚህ ላክ በሉት። ላክ ምንም እንትን ማለት አያዋጣም። 8 ሆነው የት አለ እፎይ የት አለ ሲሉ ነበር ቤታቸው ማለት ነው። እንዴት አልመጣም ቤታችን ብለው። ውይይት እንደዛ አይደለም፣ ኮስት ነው በቃ ውይይት። ለ8 አንድ ሰውን እንዴት አልመጣም ሳይነግሩት እንዴት አልመጣም። ከዚህ በፊት 9 ሆነው ሄጄ ያ ጦርነት ይመስል አዋጅ አወጁብኝ። 9 ሆነው ቤታቸው ሄጄ በተፈጠረ ኬዝ ነው መሐመድን ታፍሩበታላችሁ ምትል ንግግር ተናገር። ለምን የጳውሎስ አሳፋሪ ልምምድና አስተምሮ ብለው ላይቭ ገብተው ቤታቸው ሄጄ እሷን በተናገርኳት ነው። አርጊው ማድረግ ስላልቻሉ ሚዩት አድርገው አባረሩኝ። ከዛ በኋላ ምንድነው የሆነው? እኔ መሐመድን ታፍሩበታላችሁ አልኩኝ፣ እሷን አጮኋት ማለት ነው። ድጋሚም ቤታቸውን ከፍተው ሰሞኑን እንደዚህ አይነት ፖለቲካ ተሰርቷል። የሐሰት ማለት ነው። ሮጠ ሸሸ ቀረ ምናምን ተብሎ ቪዲዮ ተቀነባብረው ማለት ነው። እኔ ምንም ባልተስማማንበት 9 ኡስታዞች ቁጭ ብለው አይመጣም እንዴ የታል እፎይ ጥሩት ይላሉ ማለት ነው። እና ቀረ ምናምን ነገር ቪዲዮዎች አቀነባብረው ማለት ነው በኡስታዝ ደረጃ። እና እንደዚህ አይነት ኡስታዞች አምነት ኢንተረስትድ ከእናንተ ጋር ለመነጋገርም ቅድሚያ ሶሪ ልትሉ ይገባል። ቪዲዮ ልትሰሩ ይገባል። ይቅርታ ልጠይቁ ይገባል ለዋሻችሁት ህዝብ። እኔ ችግር የለብኝም ፐርሰናሊ። ይሄ ህዝቡን መናቅ ነው። ህዝቡን መሀይም ናችሁ ምንም አታውቁም እንደማለት ስለሆነ ቪዲዮ ቆራርጦ አቀነባብሮ
ማጭበርበር አይቻልም። ዛሬ እውነትን ከሐሰት የምንለይበት በግልጽ የሚታይበት ይሆናል። አስተምሮቱ ምንድን ነው? ማን ነው ከራሱ የሚናገረው? ማን ነው እሱ የሚለውን ላክ በሉት። ኡስታዛችሁን ላክ በሉት። እኛ ፎሎ አድርጌው ነው የገባሁት። ፎሎ አድርግና ላክ በሉት። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ ጆን። ሁለቱ ናቸው ሆስት የሚልኩት፣ ሁለቱ አንድ ላይ ማለት ነው። ድራማ ነው። ሁለቱ አንድ ላይ ደግሞ አንቀበልም። ሁለት አንድ ላይ አንቀበልም። ኦኬ፣ ሁለት ነው ብለው እየላኩ ያሉት። ስለዚህ ሙድ እያያዙ ነው። እሱን እኮ ነው የምልህ። አሁን ልከውልኝ ነበር እኮ አሁን ልከውልኝ ነበር፣ ግን ኢምራን አለ ገባ። እኛ ደግሞ ወንድሜ ኢምራን አንተን ለውይይት አልጠራንህም። እባክህን ፕሊስ፣ እባክህን ኡስታዝ ሁሶ ይኸው እፎይ ተገኝቷል። ህዝበ ሙስሊሙ ህዝበ ክርስቲያኑ ይኸው እፎይ ተገኝቶላችኋል። እባካችሁን ድራማ ትታችሁ ፖለቲካ ትታችሁ ኑና ከእፎይ ጋር ይኸው ተወያዩ። ኦልሬዲ ማለት ነው። ይኸው ኦልሬዲ ማለት ነው። ስለዚህ ራሳችሁ የፈጠራችሁትን ድራማ 2 ለ2 ምናምን የሚባል ነገር ትታችሁ እባካችሁን ይኸው የምትፈልጉት በፈለገበት ሰዓት ይምጣ የምትሉት እፎይ ይኸው ተገኝቷል። ይኸው ፊት ለፊታችሁ ነው። እንግዲህ ህዝቡ እናንተ ፍረዱ። ይኸው ፊት ለፊታችሁ ቁጭ ብሏል። ይኸው እኔም በቀጠሮ ሰዓት ተገኝቻለሁ። እፎይም ይኸው በቀጠሮ ሰዓት ተገኝቷል። እንግዲህ እየጠበቅን እንገኛለን። እንግዲህ እባካችሁ ሙስሊሞች እባክህን ሂድ ግባለት በሉት። እባካችሁን ከሴት ጋር ቁጭ ብሎ እያወራ ነው እያሉ ነው። እኔ አውቶፍ እሆናለሁ። እኔን ምክንያት አታደርግ ኡስታዝ ሁሶ እኔን ምክንያት አታድርግ እና ኢምራንን አውጥተህ ብቻህን ሆስት ላክ። እኔ እወጣለሁ። ሁለታችሁ ተገናኝታችሁ ውይይታችሁ እንከታተላለን። አለቅ። ይኸውልሽ ፖለቲካ እየሰራ ነው። እየመጣ አይደለም ምናምን ብሎ ፖለቲካ እየሰራ ነው። አንቺ ጋር ላክ በይው። አብሮ ሆኖ እየመጣ አይደለም ፈርቶ ቀረ እያለ ነው። አስወጣና ና በይው። ያው ፖለቲካቸውን እስካሁን ዓመት የጎረተው እኔም እኮ እዚህ ጋር እየተከታተልኩት ቆይ ባንዴ በደንብ አስተውሉ። እኔም እዚህ ጋር እየተከታተልኩት ነው። ብቻው ስለዚህ መምጣት አልፈለገም ማለት ነው እኮ ፖለቲካ ነው። በቃ እንግዲህ ሙስሊሞች እንደምታዩት ኦልራይት ኦኬ አየሽዋል። ያ እኔም እየተከታተልኩ እኮ ነው ማለት ከታተልኩ። ሶ እንግዲህ ሙስሊሞች እንግዲህ እፎይ ቀርቶ ቀረ፣ እፎይ አልመጣም፣ እፎይ እንደዚህ አይነት ድራማ አንፈልግም። እንግዲህ ኡስታዞቻችሁ እየሰሩ ያለውን ቅጥፈት የተመለከታችሁ ነው፣ እየተከታተላችሁ ነው። እንግዲህ ቢያንስ 20 ደቂቃ ሆኖታል እፎይ እዚህ ጋር ከተገኘ ውይይቱን ለማድረግ። እባክህን ኡስታዝ ሁሶ እኛ ኢምራንን ለውይይት አልጠራንም። ኢምራን እቤት ቁጭ አድርገውና እባክህን አሁንም እየጠበቀህ ነው ወንድማችን። ስለዚህ ገስት ላኩ ፕሊስ፣ ላክ ገስት ላክ ኡስታዝ ሁሶ ገስት ላክ። እንደ ይሄ ልጅ መሐመድ ትክክለኛ ነብይ ነው። ይሄ ልሻው ክርስቲያን ያቀረበውን አቆራርጦ ቪዲዮ የሰራው
ይሄንን ቪዲዮ ቆራርጦ ነው የሰራው። እፎይን የተናገረው ብሎ ማለት ነው። ያ አሁን ይሄ ኢምራን የሚባለው ልጅ ባለጌ ቀረ ያለው ይሄንን ቪዲዮ ቆራርጦ ነው። ያ አይ ኖ ክርስቲያን የተናገረውን ቆራርጦ ቤቱ ላይ እፎይ ሲጠበቅ ቀረ ብሎ የሰራብን ፖለቲካ ቪዲዮ ሰርቶ ዋሽቻለሁ፣ እኔ ኡስታዝ ኢምራን በእፎይ ላይ ዋሽቻለሁ፣ እፎይ ያላለውን ቤታችን ይመጣል፣ ስለዚህ ቤታችን ይመጣል ብለን ስንጠብቀው ኡስታዙ ተሰብስበን ቀርቶብናል ብሎ እስካላለ ድረስ እሱ ውይይት ውስጥ የማይገባል። አንድ በሉ። ይሄ የመጀመሪያው ነው። ልጁ ምንም የሚያውቀው ነገር የለም። በመጀመሪያ ከዚህ በፊት ገና መጀመሪያ አካባቢ ላይ ተገናኝተን ነበረ። ምንም አዲስ ነገር አይደለም። አጋዦች ካሉ ይዛችሁ መምጣት ትችላለህ። አሁን እንደገና ደግሞ ዋሸ። በደንብ አሰራጩት። ይህንንም ታውቂያለሽ። የትናንትናውንም ገብታችሁ ቪዲዮ ነው እሱ የተባለውን ከተቀባበልን በኋላ ምን አለ? ይሄንኛው አብረው ነው የተቀበለን ሁላችንንም ብሎ መጣ ማለት ነው። ይሄም ሌላ ውሸት። አላሁ አክበር ብሎ ነው የሰሩት። ሰምተሽዋል አይደለ? አላህን በሐሰት ሲያከብሩ ማለት ነው። ሶሪ አንቺን ኦፌንድ ለማድረግ አይደለም፣ ሌላ ውሸት ማለት ነው። ከዚህ በፊት ቀረ ብሎ ዋሸ። ምንም ስምምነት በሌለብን ላይ ለ9 ስንጠብቀው ቀረ ብለው ሰሩ። እንደገና ደግሞ ትናንትናም ሌላ ውሸት ዋሸ። ኦኬ ይሄ ሊማን ነው? እሱ ይሄ ሊማን ነው? ከዚህ በፊት ይሄ ነው ይሄ ሊ አታውቅም ተብሎ ከኡስታዞቹ ጋር ከኔ ጋር ውይይት ሞክሮ አልጀለሌን መመደኛ ከእነሱ ጋር ህብረት ውይይት ሞክሮ ነበረ ማለት ነው። ውይይት ሞክሮ ከዛ በኋላ ምንድን ነው እሱ የተፈጠረው? ኡስታዞቹ አታውቅም ብለው ጠብ ነው የተፈጠረው። ይኸው ምንም የሚያውቀው ነገር የለም። ውይይት እያደረግን ኡስታዞቹ ገብተው ይሄ መወያየት የለበትም አቁም ብለው ጠብ የተፈጠረው ላይቫችን ላይ ማለት ነው። ይኸው አዳምጡ። ውይይቱ እኮ ከኢምራን ጋር ነው አይደለ? ገባ ብቻው መወያየት ስለማይችል ሌላኛው ኡስታዝ ረዳት ሆኖት ገባ ማለት ነው። ከዛ ጠብ ተነሳ። የተነጋገርነው ሁለታችን ልንወያይ ነበር፣ አችልም ተብሎ ጠብ ተነስቶበታል ማለት ነው። ከዚህ ኡስታዝ ጋር ተጣልተው በእኔ ምክንያት እስካሁን የሚነጋገሩ አይመስለኝም፣ ከዓመት በፊት ማለት ነው። በዚህ ውይይት ላይ ምን ተብለሃል? ኦኬ ረስተው ከሆነ እናስታውስ። ፈሩኝ ምናምን የምትለው ኮንዲቤት ነበር ለአምስት ሰዓት ፎን ቦርሳሟን ጋደረ ኮንዲቤት እያየው ነበር ለአምስት ሰዓት የሚሆን ቁጭ ብዬ እና አንዳንድ ኮሜንቶች ስለነበሩ ነው። የቆየ እንትን ነው ግን ችግር የለው የቆየ ሊሆን ይችላል። አይ በጣም አሁን ላይ ቲክቶክ ላይ በጣም ሲቹዌሽኖች ሆት እየሆኑ ስለሆነ በጣም የሚከታተለው ምን አይነት ሰዎች ፊደል ልንሰጥ እንችላለን፣ ውሸቶቹን እንዴት ልንገታ እንችላለን የሚለውን መፍትሄ ማምጣት ባልችል እንኳን እንደው እያሰብኩኝ። ይህንኛው ደግሞ ምንድነው እሱ አልቻልክም ነበር መልስ አልሰጠህም ነው። ሌላው ገብቶ ደግሞ ያለው አልቻልክም መልስ መስጠት አልቻልክም ነበር አለው ከውይይቱ በኋላ ማለት ነው። ይሄ የምንፈራው ነገር ሳይሆን ግን ለዋሸብኝ ይቅርታ ይጠይቅ። ቪዲዮ ይስራ። ኡስታዛችሁ ወራዳና ውሸታም መሆኑን እወቁት። በሐሰት 9 ሆነን ስንጠብቀው ቀረ ምናምን ያሉት ውሸት ነው። ይኸው ጃኒ ያለች አሁን ይላክላት፣ እሷ ትወጣለች። እኔና ኡስታዛችሁ እንገናኝ። አቅሙ ብቃቱ ካለው ኡስታዛችሁ ይግባ። የምን መፍራት ነው? ወገቤን ራሴ ማለት ነው። ለምን አጋዥ ደጋፊ አምጡልኝ ማለት ነው? አያስፈልግም። ናግባ ኡስታዝ ላክ። ምንም አታጭበርበር። ሌላ አለ? ላክ በሉት።
እንደምታዩት ሙስሊሞች እንግዲህ እፎይ ፊት ማንም መቆም የሚችል ሰው እንደሌለ ዛሬ ያወቃችሁበት ቀን ነው። እኔ በበኩሌ እውነትን ያጠራንበት ቀን ነው። ኦሬዲ ላክ በሉት ላክ ያኔ ሜዲ እንትን እንዳይል ላክ አሁንም ይላክ ላክ ምንም ሰበብ አትፍጠር ላክ የእናቴ መቀነት አደናቀፈኝ አይሰራም ናግባ ለ9 ሆናችሁ መጥቻለሁ ቤታችሁ ሚዩት አድርጋችሁኝ የግድያ አዋጅ አውጃችሁብኝ ቤቴ ላይ ወጣቶችን አደራጃችሁ የላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ 9 ሆነ ተሰብስበ ና ስትለኝ ህፃን ልጅ አለው አልመጣም ካሁን በኋላ በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራይታችሁ ግድያ የላካችሁብኝ ቤታችሁ መጥቼ ተሰብስባችሁ 9 ሆናችሁ ነው የመጣውላችሁ። ሚዩት ነው ያደረጋችሁኝ። አሁን ላክ ምንም ሰበብ አያስፈልግም። ያንተ አምላክ የምትተማመንበት ከሆነ ላቅረብ ላክ ምንም ሰበብ አያስፈልግም። ጃኒ ታገናኘናለች ትወጣለች። ረዳት ለምን አስፈለገ? ብቻ መቆም አትችልም? ኦኬ ምትይዋለሽ ኦራይት ላክ እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት ሁለቱ ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ ሁለት አትበሏቸው አንድ ናቸው ብሏል። ይሄ ኡስታዝ ስለዚህ ኡስታዝ ምን ብሎም ነበር አስቀድሞም አይ እሱ አቅም የለውም ሕፃን ነው አያቅም ብሎ ነበረ። እሱ ማለቱ ሳንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹ ነበረ ማቀው በምስክርነት ላይ ሙሉ አይደሉም ግማሽ ናቸው ተብሎ የሚታመነው። ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለንም የምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? አንድ ሲደመር አንድ እኩል ይሆናል አንድ። ሁለት ተደምር አንድ ተደምረን ነው ከፎይ ጋር እኩል የምንሆነው። ወንድም ሁሴን እና ወንድም ዕምራን በአካል ሁለት በሰውነት አንድ ናቸው። ስለዚህ ሁለት ምናምን እያላችሁ አትቀባጥሩ። አንድ ሰው ነው። እንደዛ ብሎ ነገር የለም። ኦኬ ሁለቱ ተደምረው ነው ከፎይ ጋር እንደሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ቆይ ያኛው ወጥቷል አሉ። ያኛው ወጥቷል አንደኛው ነው ያለው። ላኪለት አሁን ላኪለት የትም እንዳምን ዘቆ እንዳይወጣ ያኛው ደፍቶከ ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎ ያለ ሆስት ላክ እኔ እወጣለሁ። ሁለታችሁን አገናኝቼ እኔ እወጣለሁ። አለቀ። ሁለታችሁን አገናኝቼ ይሄ ውይይት ለሰኞ ቀጠሮ ያዝኩት እኔ ነኝ። ስለዚህ ሁለታችሁን አገናኝቼ ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ጆኒ ምክንያት ልትሆን አትችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ ሁለታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ። ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይሄው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይሄው ለሰኞ ቀጠሮ ያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት ያዘችው ጆኒ ራጋ። ይሄው ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ። እኔ እወጣለሁ ሁለታችሁን አገናኝቼ። እባክህን አሁንም እየጠበቅንህ ነው። እባክህን ሆስተስ ላይ እየጠበቅንህ ነው። ልክ ቅድም እንደላክልኝ ላኪለት እታች አይታየኝም እንዳይወጣ ላኪለት። እታች አይታየኝም እኮ እኔ ጋር ሆን ብሎ ፎሎውም አላደረገንም። ለዛ ነው ፎሎ አድርጌዋለሁ። ቪዲዮ ሰርቼ ነው የገባሁት። ኢምራን ጋር እኮ ልከውልኝ ነበር። አይቻልም። ኢምራን በፍጹም ውይይት ላይ አልተጠራም። አንቀርም። አናስተናግድም።
استاذ ሁሶ ካፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል ናና ተወያ ያለቀ በቃ ሄዶ በቃ ጆኒ ምክንያት መሆን አትችልም ኤክስኪውዝ መሆን አትችልም ና ተገናኙ እኔ እወጣለሁ ከላስ እባክህን እስታዝ ሁሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው ገስት ላክ እያሉት ነው እየተከታተልኩት ነው በነገራችሁ ላይ ላይቡኒው እዚህ ጋር ባስ ነው ሂድ ላክ ገስት እያሉት ነው ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው ሶ ስለዚህ እየጠበቃችሁ ነው እፎይ እየጠበቃችሁ ነው አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም ድራማ ልክ የዛሬ ሳምንት እንደተሰራው አይነት ድራማ የለም ይሄው መጥቶ እየጠበቃችሁ የትም እንዳይወጣ ዋላ እንዳይወጣ ኡስታዛችሁ እንዳይወጣ ላክ በሉት ሰዓት ገን አለው ላክ በሉት ሂድ ሲሉት ፈሪ ሂድ ሲሉት እንትን ኮመንት ሴክሽኑ ዘጋው ኮመንት ሴክሽኑን ምን አደረገው ዘጋው ኮመንት ሴክሽኑን ኦኬ ሪካርድ አድርጉት ኮመንት ሴክሽን ዘጋ ኦኬ አሁን ከፈተው አሁን ኮመንት ሴክሽኑን ከፈተው እየተከታተልኩት ነው በሌላ ላይ እየተከታተልኩ ነው በነገራችሁ ላይ መረጃ እባክህን ሆስት ላክ አዎ ገስት አስገብቷል ገስት አስገብቷል ያ እቺ ድራማ ነች ሁሌም ኡስታዞቻችሁ ቲክቶክ ላይ ያሉት የራሳቸው ሚስት ሻዳ እንደማስያዝ አዳዲስ አካውንት እያስከፈቱ እኛ ፊት ይገራሉ እስቲ የኡስታዛችሁ ላይ ፖለቲካ ሲሰራ እኔ ላይ ሞት አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለሱ ግን ሆን ብለው እውቅና ሰጥተው ነበረ እኔን ለመምታት ማለት ነው እና በሉት እስቲ በየቀኑ የሚስቱን አካውንት እንትን እንደማስለም እኛ ፊት እስቲ ይቅረብ አምላኩን ዲፌንድ ያደርግ እስቲ 24 ሰዓት ላይ አይደል የሚውለው ከብዶት ነው ሳውቀው ቀርቶ ነው እስከ መቼ ነው ፖለቲካ የሚሰሩባችሁ ሙስሊሞች አጣቁም ነው የሚመስላቸው ህዝቡ ምንም ማያቅ ነው የሚመስላቸው በማስፈራራት በመዋሸት በማታለል በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም እና በሉት ና የእናቴ መቀነት አድንም ና ብቻ ና ግባ 4 ሰዓት እንደ መቅጠፍ ቀላል አይደለም ቤት ዘግቶ ጆኒ ምናልባት እኔና አንቺ ዲስኮኔክት ወይና 1 ደቂቃ ያህል ልጠብቀው ደግሞ ቀጥታ ለኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል ሚዩት ነሽ አይ ቲንክ ሚዩት ነሽ ተጋለው ግን መልሰ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልህ መጣ ችግር የለብኝም እኔ ሁለታችሁ ብቻ ግን ውይይት ላይ ኢብራሂም መኖር የለበትም ነው ሁለታችሁ ብቻ ታራስ ሁለታችን ነን ይታወቃል ታጣ ኦዲየንስ ያቆም ለመረበሽ ነው ያ ምንም አይነት ምክንያት ገስቱ ላይ ሰው አስገብቷል መላክ አልችልም ሙድ ያዘ ነው እንዲህ ነው እየተጫወቱባችሁ ያላችሁት እንዲህ ነው የሚጫወቱባችሁ ዛሬ እውነት ይወጣል እውነት ይታያል ዛሬ
እንዲህ ነው የሚጫወቱባችሁ። ያውላችሁ ሙድ እየያዘ ነው። አያችኋቸው? ገስት ላይ ሰው ደርድሮ ዲቤት አለኝ ብሎ ገስት ላይ ደርድሮ አያችሁታል? እንዲህ ነው ሙድ የሚይዘው። ይሄን አሁን ያውቃል ብለው የሚከተሉት ይሄንን ነው። ዲቤት ብሎ ያውላችሁ ደርድሮ ገስት ላይ ይሄንን ነው። ሉክ ይሄንን ነው ከኔ ጋር ሊያወያዩ የሚሞክሩት። ይሄንን ነው ሙስሊሞች ያውቃል ብለው ወንድ ከሆንክ ከውስጡ ጋር ተወያይ የሚሉን። ይሄንን ነው ኡስታዛችሁ ይሄ ነው። መጅሊሱ የሸለመው እኔን የከሰሰኝ በዚህ ነው። ኡስታዛችሁ እኛ ፊት መቅረብ ይችላል? እኛ ፊት ይቀርባል ወይ? እኛ ፊት መቅረብ ይችላል? ገስቱን አራግፎ ይመጣል አይመጣም? ይመጣል አይመጣም? አራግፎ ወይንስ ቁጭ ብሎ